ሰላም እንኳን ወደ ቻናላችን በሰላም መጡ። ዛሬ አዲስ ኢንፎርሜሽን ስለ ኤግዚት ኤግዛም ይዘን መጥተናል። አብራችሁን ቆዩ። የ2018 ዓመት አጋማሽ ዓመት የመውጫ ፈተና ኤግዚት ኤግዛም ከፊታችን ማክሰኞ የካቲት 17 2018 ዓመት ጀምሮ ለሳምንት ቀናት ይሰጣል ተብሏል። የመውጫ ፈተና ተፈታኞች ሊከተሏቸው የሚገቡ ስነ ምግባር መመሪያዎች ከዚህ በታች እናያለን። ተፈታኝ ተማሪዎች ከ30 ደቂቃ ቀድመው ወደ ተመደቡበት ክፍል መገኘት አለባቸው። ተፈታኝ ተማሪዎች ከተመደቡበት ክፍል ውጪ መፈተን ውጤት ይሰረዛል ተብሏል። እንዲሁም ተፈታኝ ተማሪዎች የፈተና አስፈጻሚ ትዕዛዝን ማክበር ይጠበቅባቸዋል። ተፈታኝ የፋይዳ መታወቂያ መያዝ ግዴታ አለባቸው ተብሏል። እንዲሁም ራሳቸውን የሚገልጽ መታወቂያ መያዝ ይኖርባቸዋል። እንዲህ እንዳለ በሌላ ሰው ስም፣ መለያ ቁጥር ወይም ዩዘር ኔም እና ይለፍ ቃል ፓስወርድ መፈተን አይቻልም ተብሏል። ተማሪዎቹ በመፈተኛ ክፍል ውስጥ የሞባይል ስልክ፣ ሚሞሪ ያለው የእጅ ሰዓት፣ ሳይንቲፊክ ካልኩሌተር፣ የራስ ያልሆነ መታወቂያ እንዲሁም ማንኛውም አይነት የጦር መሳሪያ ይዘው መግባት አይቻልም ተብሏል። ቪዲዮን ስለተመለከቱ እናመሰግናለን። ቻናላችን ሰብስክራይብ፣ ለኤግዚት ኤግዛም ተፈታኞች ሼር አድርጉላችሁ።